የኢትዮጵያን ሕዝብ በጣም እያማረሩ ያሉ ሁለት የኢኮኖሚ ጉዳዮችን ልንገራችሁ፣ ሽሪንክፍሌሽን እና ስኪምፍሌሽን። እነዚህ ሁለት ነገሮች እንግዲህ ኢንፍሌሽን አይደለም ያልኳችሁ፣ ሽሪንክፍሌሽን እና ስኪምፍሌሽን። እነዚህ ሁለቱ ሂድን ኢንፍሌሽን ናቸው። አብዛኛውን የኢትዮጵያ ሕዝብ በጣም እያማረሩት ነው። የኢኮኖሚ ባለሙያዎችም ስለ እነዚህ ጉዳዮች ሲያወሩ እየሰማሁኝ አይደለም፣ ትኩረትም አልሰጠውም። ምንድን ናቸው ግን ሽሪንክፍሌሽን እና ስኪምፍሌሽን? ከመጀመሪያው ልጀምር። ሽሪንክፍሌሽን ማለት ከትላንትና አንጻር ዛሬ ያንን ዕቃ በተመሳይ ዋጋ ነው የምትገዙት። ዋጋው አልጨመረም። ከትላንትናው አንጻር ዛሬ ኳሊቲውም አልቀነሰም፣ ተመሳይ ኳሊቲ ነው። ነገር ግን ኳንቲቲው ሲቀንስ ሽሪንክፍሌሽን ይባላል። ለምን ነው እንደዚህ የምንለው? ለምሳሌ ዳቦ 200 ግራም በ10 ብር ነበር የምትገዙት። ኳሊቲው ዘሴም ነው፣ ዋጋውም ዘሴም ነው፣ አልጨመረም። ዛሬም በ10 ብር ነው የምትገዙት። ነገር ግን ኳንቲቲው ከ200 ግራም ወደ 150 ግራም ወይ ደግሞ ወደ 160 ግራም ከቀነሰ ሽሪንክፍሌሽን ይባላል። ሳይዙ ቀንሰዋል ማለት ነው። ወይ ደግሞ ለምሳሌ እናንተ የምትወዱት ብስኩት 50 ብር ነበር የሚሸጠው። ከዚህ በፊት በውስጡ 10 ፍሬ ይዝ ነበረ። አሁን 8 ፍሬ ከያዘ ማሸጊያው ዘሴም ነው፣ ዋጋው ዘሴም ነው፣ ኳሊቲው ዘሴም ነው፣ ግን ኳንቲቲው ቀንሷል። ስለዚህ ይሄ ሽሪንክፍሌሽን ይባላል። ሁለተኛው ስኪምፍሌሽን ነው። ስኪምፍሌሽን ደግሞ ኳንቲቲው ሳይቀንስ ነገር ግን ኳሊቲው ሲቀንስ ነው። ለምሳሌ እናንተ ሰፈር አንድ እንጀራ በ50 ብር ትገዙ ነበረ። እንጀራ ስንት ነው ግን እናንተ ሰፈር? እኔ አሁን ስንት እንደሆነ ስለማላቅ ነው ዝም ብዬ 50 ብር ምለው። ለምሳሌ አንድ እንጀራ በ50 ብር ትገዙ ነበር። ይሄ እንጀራ የተሰራው ምናልባት ከ10% ጤፍና ከ90% ጤፍና ከ10% ማሽላ ነው ብላችሁ አስቡ። 90% ጤፍ 10% ማሽላ በ50 ብር ነበር የምትገዙት። ዛሬ ላይ አሁንም ዋጋው ዘሴም ነው፣ አሁንም የእንጀራው ስፋት ዘሴም ነው። ነገር ግን የማሽላው ብዛት ከ10% ወደ 30% ቢያድግና የጤፉ ደግሞ ከ90% ወደ 70% ቢቀንስ ኦብቪየስሊ የእንጀራው ኳሊቲ ይቀንሳል። ዋጋው ግን ዘሴም ነው። ይሄ ደግሞ ስኪምፍሌሽን ይባላል ማለት ነው። ስለዚህ በአሁኑ ሰዓት በጣም ብዙ እቃዎች እንደዚህ እየሆኑ ነው። አይዘር ሽሪንክፍሌሽን እየገጠማቸው ነው ወይ ስኪምፍሌሽን እየገጠማቸው ነው። በቀጥታ ዋጋቸው ካልጨመረ ወይ ኳሊቲያቸው ቀንሷል ወይ ደግሞ ኳንቲቲያቸው ቀንሷል። እስኪ እናንተ የገጠማችሁን ነገር ኮሜንት ላይ ጻፉልኝ። ተመሳይ የኢኮኖሚ እይታዎችን አጋራችኋለሁ። ላይክ ማድረግ፣ ሪፖስት ማድረግ፣ ኮፒ ሊንክ ማድረግ፣ ማቅረባቸው የኢኮኖሚ ሀሳቦች ለብዙ ሰዎች እንዲደርሱ ያግዘኛል። ቴንክ ዩ